ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? በባለፈው ክፍል የማቴዎስ ወንጌል ምዕራፍ 10ን አጥንተናል። በዛሬው ክፍል የማቴዎስ ወንጌል ምዕራፍ 11ን እናጠናለን። እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 11 በአጠቃላይ 30 ቁጥሮች ያሉት ሲሆን እነዚህን ለሶስት ከፍለን እናጠናለን። የመጀመሪያው የማቴዎስ ወንጌል ምዕራፍ 11 ከቁጥር 1 እስከ 19 ያለውን ስናጠና መጥምቁ ዮሐንስ ኢየሱስ ክርስቶስ መሲህ እንደሆነ እንደጠየቀ እንዲሁም ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ የተናገረውን በዚህ ክፍል እናገኛለን። እንደዚህም ይላል። ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ። ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለት ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ። ለድሆችም ወንጌል ይሰበካል። በእኔም የማይሰናከለው ሁሉ ብፁዕ ነው። እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠውን። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና። እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ነገር ግን ይህንን ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። ከዚህ ክፍል የምንማረው የመጀመሪያው ኢየሱስ ክርስቶስ በከተሞቻቸው ሁሉ ሲያስተምርና ሲሰብክ እንደነበረ፣ ሁለተኛ ወንጌልን ሰምተው በኢየሱስ ክርስቶስ የማይሰናከሉ ሁሉ ብፁዓን እንደሆኑ፣ ሶስተኛ ኢየሱስ ክርስቶስ ስለ መጥምቁ ዮሐንስ የተናገረውን እናገኛለን። መጥምቁ ዮሐንስ ነቢይ እንደሆነ፣ መጥምቁ ዮሐንስ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት እንደሆነ ከዚህ ክፍል እናገኛለን። አራተኛው ከዚህ ክፍል የምንማረው መጥምቁ ዮሐንስ የኢየሱስ አመጣጥ እሱ ከጠበቀበት መንገድ ጋር ስለተለያየበት የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ እንደጠየቀ እዚህ ክፍል ላይ እንማራለን። አምስተኛው ከዚህ ክፍል የምንማረው ከዮሐንስ ዘመን ጀምሮ መንግሥተ ሰማያት እንደምትገፋ፣ ግፈኞችም እንደሚናጠቋት፣ የእግዚአብሔርን መንግሥት መስፋፋት የሚቃወሙ እንዳሉ፣ ነገር ግን የእግዚአብሔር መንግሥት መስፋፋት ጠላትን እንደሚያሸንፍ ይነግረናል። ስለዚህ ስደትና መከራ ስለሚኖር
የእግዚአብሔር መንግሥት አካል ለመሆን ውሳኔ እንደሚያስፈልግ ይህ ክፍል ያስተምረናል። ስድስተኛው ከዚህ ክፍል የምንማረው ሰዎች የእግዚአብሔርን አሰራር ለመገንዘብ ባለመቻላቸውና በሌሎች ላይ በመፍረዳቸው ኢየሱስ ክርስቶስ እንደገሰጻቸው እናገኛለን። መጥምቁ ዮሐንስ ቆዳ ለብሶ ሳይበላና ሳይጠጣ ጠንካራ ወንጌልን በመስበኩ ሰዎች ወግ አጥባቂና ጋኔን አለበት እንዳሉት፣ እንዲሁም ኢየሱስ ክርስቶስ እየበላና እየጠጣ እንዲሁም ኃጢአተኞችን በመውደዱ በላተኛና የኃጢአተኞች ወዳጅ እንዳሉት ይህ ክፍል ይነግረናል። ሁለተኛው የማቴዎስ ወንጌል ምዕራፍ 11 ከቁጥር 20 እስከ 24 ያለውን ስናጠና ኢየሱስ ክርስቶስ ንስሐ ያልገቡ ከተሞችን እንደነቀፋቸው እናገኛለን። እንደዚህም ይላል፣ በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመር። እንደዚህም አለ፣ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ! በእናንተ የተደረገው ተአምራት በጢሮስና በሲዶና ተደርጎ ቢሆን ማቅ ለብሰው አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበርና። ነገር ግን እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላችኋል። አንቺም ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበርና። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም አገር ይቀልላታል። ከዚህ ክፍል የምንማረው ወንጌልን ሰምተው በኢየሱስ ክርስቶስ ለማመን የማይፈልጉ ሰዎች ስለ ኢየሱስ ክርስቶስ ሰምተው ከማያውቁ ሰዎች ይልቅ የከፋ ቅጣት እንደሚጠብቃቸው ይህ ክፍል ያስተምረናል። ሶስተኛው የማቴዎስ ወንጌል ምዕራፍ 11 ከቁጥር 25 እስከ 30 ያለውን ስናጠና ኢየሱስ ክርስቶስ በእሱ ለሚያምኑት ሁሉ እውነተኛ ሰላምን እንደሚሰጣቸው ይነግረናል። እንደዚህም ይላል፣ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ከዚህ ክፍል የምንማረው የመጀመሪያው ኢየሱስ ክርስቶስ ለሰዎች ነፍስና ፍላጎት እንደሚራራ፣ ሁለተኛ እውነተኛ ሰላም የሚገኘው በኢየሱስ ክርስቶስ ብቻ እንደሆነ፣ ሶስተኛ የመዳን መንገድ የሰው ሥራ ሳይሆን የእግዚአብሔር ሥራ እንደሆነ፣ አራተኛ ኢየሱስ ክርስቶስ በሱ ለሚያምኑበት ሁሉ እውነተኛ ሰላምን እንደሚሰጣቸው ይህ ክፍል ያስተምረናል። በአጠቃላይ ከዚህ ምዕራፍ እናንተ ጥሩ የሆነ ትምህርትን እንዳገኛችሁበት ተስፋ አደርጋለሁ። በሚቀጥለው ክፍል የማቴዎስ ወንጌል ምዕራፍ 12ን እናጠናለን። እስከዛው በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።